ወንድሞችና እህቶች በየሳምንቱ በማክሰኞ ቀን በዚህ ሰዓት ላይ እናቀርብ የነበረው የሹጃዓ ደርስ ለዛሬ በሌላ ልዩ ፕሮግራም ይተካና አስሩ የዙል ሒጃ ወር የመጀመሪያ ቀናቶች ያላቸው ፈዳኢልና በእነሱ ውስጥ መስተራት ያለባቸውን ዒባዳዎች እየተመካከርን እንቆያለን። እንግዲህ አሽሩ ዙል ሒጃ ትልቅ ፈድል ያለው መሆኑ በነቢዩ ሰለላሁ ዐለይሂ ወሰለም ሱና የተበሰረ ነገር ነው። وهو ما جاء في الصحيح عن عبد الله بن عباس رضي الله تعالى عنهما قال رسول الله صلى الله عليه وسلم ما من أيام العمل الصالح خير وأحب إلى الله فيها من هذه العشر أو كما قال صلى الله عليه وسلم ከቀናቶች ሁሉ በጎ ስራ በጣም በላጭና አላህ ዘንድ ተወዳጅ የሚሆንበት ከነኚህ ከአስሩ ቀናት የበለጠ የለም ይላል። በጎ ስራ ሲባል ማንኛውንም በጎ ስራ ያካትታል። ጾም፣ ሰደቃ፣ ቲላወቱል ቁርአን፣ ዝምድና መቀጠል፣ ዚክር ማድረግ፣ የትኛው አልዓመሉ ሷሊህ የሚለው በጣም ሰፊ ትርጉም ያለው ቃል ነው። ስለዚህ ማንኛውም በጎ ስራ ላይ መረባረብ በእነኚህ ቀናቶች ውስጥ በእጅጉ አስፈላጊ እንደሆነ መተዋወስ አንገብጋቢ ስለሆነ ነው ይህንን ፕሮግራም ዛሬ የመረጥነው። ከሚሰሩ ስራዎች መካከል እንግዲህ ዑለማዎች ሱና ነው ያሉት 9ኙን ቀናቶች በአጠቃላይ በጾም ማሳለፍ ነው። 10ኛው ቀን ዒድ ስለሆነ አይጾምምና روى الإمام أحمد والنسائي عن حفصة بنت عمر رضي الله عنهما قالت 4 لم يكن يدعهن رسول الله صلى الله عليه وسلم صيام عاشوراء والعشر و3 أيام من كل شهر والركعتين قبل الغداة 4 ነገሮች የአላህ መልእክተኛ ፈጽሞ አይተዋቸውም ነበር። የአሹራ ቀን መጾም፣ የሙሐረም ወር 10ኛውን ማለት ነው። የዙል ሒጃን 10 ቀናቶች መጾም፣ 10 የተባለው በማጠጋጋት እንጂ ያው 9 ናቸው ቅድም እንዳልኩት። ከየወሩ 3 ቀን መጾምና ከፈጅር ሰላት በፊት 2 ረክዓ መስገድን አይተውም ነበር ይላል። ይህን ሐዲስ ضعيف ነው ያሉ አሉ። على كل حال ቅድም ከተከስኩት በቡኻሪ ከተጠቀሰው ሐዲስ ጋራ ይገጥማል። ያኛው ኢብኑ አባስ ሐዲስ ማለት ነው። አመሉ ሷሊህ የሚለው ውስጥ ጾምም ስለሚገባ በተለየ መልኩ ደግሞ ከዙል ሒጃ 9ኛውን ቀን መጾም በጣም ትልቅ ፈድል ያለው መሆኑ ይታወቃል። فقد روى الجماعة إلا البخاري والترمذي عن أبي قتادة رضي الله تعالى عنه قال رسول الله صلى الله عليه وسلم صوم يوم عرفة
يكفر سنتين ماضية ومستقبلة وصوم يوم عاشوراء يكفر سنة ماضية عرفا كان مصوم የሁለት ዓመት ከፋራ ይሆናል ያለፈ ዓመትና የወደፊትም አንድ ቀን በመጾም የተነሳ የሁለት ዓመት ከፋራ ያገኛል ማለት ነው አላህ ሊሰጥ ሲፈልግ ገንበር አድርጎ ነው የሚሰጠው በአንድ ቀን ጾም ይሄንን ፈضል አስቀምጧል ማለት በየዓመቱ አዘውትሮ የሚጾሙ ሰዎች እንግዲህ የት ነው ያሉት ማለት ይሄ አረፋን በተመለከተ ነው አሹራ ደግሞ የሙሐረምን 10ኛ ቀን ያለፈን ዓመት ያራግፋል ብለዋል ነገር ግን ሐጅ ላይ ያሉ ሰዎች አረፋ ላይ እንዳይጾሙ የሚከለክል ሐዲስ አለ وهو ما رواه الإمام أحمد وابن ماجه عن أبي هريرة رضي الله تعالى عنه قال نهى رسول الله صلى الله عليه وسلم عن صوم يوم عرفة بعرفات يا الله ملكتنيا يا عرفان كان بعرف على يقوم سو እንዳይጾም ከልክለዋል فقهاዎች ይሄ ክልከላ ለዚያ ቀን ዒባዳና ዱዓ ላይ መበረታታት እንቅፋት እንዳይሆነውና እንዳይደክም ነው እንጂ አቅሙ ከፈቀደ ችግር የለም ያሉ አሉ ከራሃ ነው ያሉ አሉ ሌሊት የሚቆም ሰው ቀኑን ቢጾም ችግር የለም ያሉም አሉ አልሙሂም ሐዲሱ صريح ነው በዛን ቀን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል በصحيحين እንደመጣው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የዓረፋ ቀን ራሳቸው ማልጾሙ ሐጀተል ወዳዕ ላይ እንዳውም ወተት አምጥተውላቸው ሰሃባ ያየነ የጠጡት ማፍጠር አስፈላጊ ነው ማለትን ለማሳየት ማለት ነው ይሄ ሁጃጆችን ነው የሚመለከተው ለሁጃጆች በዛን ቀን ከዱዓ እና ከዚክር የበለጠ ስራ የላቸው በዱዓ እና በዚክር ተወጥረው መዋል ጾሙ እንዳያዳክማቸው ሊሆን ይችላል فالله اعلم ከዛ ውጪ በያገሩ ያለ ሰው ግን 10ኛውን ቀን መጾም በጣም የጠበቀ ዒባዳ ነው ከሚከለከሉ ነገሮች ደግሞ ማነው ኡድሂያ ለማረድ ፕሮግራም ያለው ሰው ባለበት ሀገር ለራሱ የሚያርድም ሆነ ወደ አገር ቤት ገንዘብ ልኮ እንዲታረድለት ሰው የሚወክል ማናቸውም ጥፍራቸውን መቁረጥ ጸጉራቸውን መላጨት ተከልክለዋል ዙልሂጃ የሚጀምረው ጁምዓ ነው አይደለም تقريبا ጁምዓ ይመስለኛል ስለዚህ ከጁምዓ ጀምሮ ዒድ ተሰግዶ እስከሚያበቃ ድረስና ኡድሂያው እስከሚታረድ ባለው ጥፍር መቁረጥና ጸጉር መላጨት የተከለከለ ነገር ነው في صحيح مسلم بمتى حديث لاي تنغرال ማለት ነው ይሄ ልንገነዘበው የሚገባ ነገር ነው እንግዲህ በአሽሩ ዚልሂጃ ውስጥ ዒባዳ አስፈላጊ ነው አጅሩ ከፍ ያለ ነው ከተባለ በዚህ ጊዜ ውስጥ ልናደርጋቸው የሚገቡን ዒባዳዎችን አንዳንድ እንደ ፕሮግራም ብንይዛቸው በየማስባቸውን እዚህ በጽሁፍ ላይ ያገኘሁት ነው ለኛም ለታዳሚዎችም አስፈላጊ ነውና እሱን አቀርባለሁ የተለያዩ መንገዶችን መከተል ይቻላል ብለው ወደ 12 ጥቆማዎች እዚህ አሉ የመጀመሪያው الإكثار من تلاوة القرآن قرآنን መቅራት ማዘውተር ነው ለእያንዳንዱ ቀን አንድ ጁዝ ከቀራን በአስሩ ቀን ውስጥ
አንድ ሶስተኛውን እንቀራለን። በየቀኑ ሁለት ጁዝ ከቀራን 20ውን እናዳርሳለን። ሶስት ጁዝ ከቀራን በ10 ቀን ውስጥ ማختም ይቻላል ማለት። ፈጠን ያለ አቀራር የሚቀራ ሰው በ20 ደቂቃ አንድ ጁዝ መቅራት ይችላል። በአንድ ሰዓት ውስጥ 3 ጁዝ መቅራት ይችላል። አንድ ሰዓት በ10 ቀን ውስጥ ለቁርአን በየቀኑ መመደብ ማለት ነው። ወይ ደግሞ ከፋፍለን በየአምስቱ አውቃት ሰላት አልሙሂም ለማዳረስ ብንሞክር ይሆናል ብዬ አስባለሁ። ያው ጽሁፉን ተከትዬ ነው የኔ ሐሳብ አይደለም። ሁለተኛው 5 አውቃት ሰላቶችን ማልዶ ቀደም ብሎ መስገድ። 10ዋን ቀን እንኳን ቢያንስ 5 አውቃት ጀማዓ እንዳያልፈን አርገን መስገድና እግረ መንገዱ ደግሞ ወደዛ ስንሄድ ዱዓዎችን ዚክሮችን ማብዛት ስንመጣ ስንመለስ እንዴት በቀላሉ ብዙ ሀብት ማካበት እንደምንችል ነው እንግዲህ የሐሰናት ሀብት ማለት ነው። አላህ Subhanahu Wa Ta'ala አፉ እንዲያደርግልን በመለመን ዚክር በማብዛት ሱብሃንአላህ العظيم የምትለዋ ይቺ ዚክር كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن ብለው ነው የተናገሩላቸው። وهذا آخر حديث في صحيح البخاري ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሁለት ቃላቶች አሉ በምላስ ላይ ቀላል ናቸው ምንም አያደክሙ በሚዛን ላይ ከባድ ናቸው ረህማን ደግሞ በጣም የሚወዳቸው ናቸው ብለው ሱብሃንአላህ ወቢሐምዲ ሱብሃንአላህ العظيم መክረውናል። ይሄን ማዘውተር ከሱናዎች ደግሞ ሶስተኛ ነው ይሄ በአሽሩ ذي الحجة ውስጥ ሳንዘነጋ ብንሰራቸው ምንጊዜም ሱና ናቸው። እንደው ግን ይሄ አያም ፈዲላ ስለሆኑ ብልጫ ያላቸው ቀናቶች ስለሆኑ ቢያንስ በእነኚህ ቀናቶች ውስጥ እንድንሻማ ነው። 2 ረካዓ ضحዋ 2 ረካዓ ከሌሊት ድግ ብለን ሷሊሖች በሚቆሙበት ጊዜ እና 5 አውቃት ሰላት ስንሰግድ ቀብልያና ባዕድያዎችን መስገድ። ضحዋን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ለሁለት ሰሃቦቻቸው 2 ረካዓ እንዳይዘነጉ አደራ ብለዋቸዋል። አቡ ዘር አልገፋሪ እና አቡ ሁረይራ أوصاني خليلي رسول الله صلى الله عليه وسلم ب3 نوم على وتر وركعتين من الضحى وصيام 3 أيام من كل شهر الأول. أبو هريرة كما في صحيح مسلم وغيره. وداجي يا الله ملك تنيا بصوصت نقر على راب الونيال وتر سال سجد اندال تنيا 2 ركعة ضحوة اندال زنقانا كي يورو صوصت كان اندصوم يلال ከሰላት በፊትና ከሰላት በኋላ ያሉ ሱናዎችም የተለያየ ፈዳኢል አላቸው። ያው ረጅም ሐዲሶች ናቸው ያሉትና በጥቅሉ ነው ተቁመን ማለፍ ያለብን ማለት ነው። ሌላው በዱዓ ልናሳልፋቸው የሚገቡ ብርቅ ወቅቶች አሉ። ምን ጊዜም አስፈላጊ ናቸው። በተለይ ደግሞ በዚህ ሰዓት ማለት ነው። ፈጅር ከመውጣቱ በፊት استغفارنا دعاء ማድረግ አላህ በቁርአኑ والمستغفرين بالاسحار ይላቸዋል ሙእሚኖችን ወቅት السحر ላይ استغفار የሚያደርጉ በዛን ሰዓት ደግሞ رب العالمين ራሱ ወደ ሰማዕ الدنيا ወርዶ በሐዲስ እንደመጣው متواتر በሆነ ሐዲስ ينزل ربنا كل ليلة إلى السماء الدنيا فيقول هل من سائل فأعطيه هل من مستغفر فأغفر له ለማኝ ማን አለ የምሰጠው استغفار የሚያደርግ ምምረው ብሎ በሩን ከፍቶ ባሪያዎቹን የሚጋብዝበት ወቅት ስለሆነ በዛይ ሰዓት ላይ ሁልጊዜም ብናስለምዳት አስፈላጊ ናት። እንዲሁ በዚህ ደግሞ በሰዓት እስቲ እንሻማት ነው። ከሱብህ ሶላት በኋላ እስከ ፈጅር ድረስ ባለው
እስከ ፀሐይ መውጣት ትንሽ ከፍ እስከምትል ድረስ ባለው ሰግዶ ቁጭ ብሎ ዚክር እያደረገ ቆይቶ ሰላት የተከለከለበት ሰዓት ሲያልፍ ሁለት ረካዓ የሰገደ ሰው ሐጅና ዑምራ እንዳደረገ ነው ይላል الإمام الألباني في سلسلة الصحيحة صحيح ነው ብለውታል كمن أدى حجة وعمرة تامة ነው ፈጅር ሰግዶ እዛው ቁጭ ብሎ ዚክር ያደረጉ ዱዓ ያደረጉ ቆይቶ ትንሽ ፀሐይ ከፍ ስትል ወትረካዓ ضحوة الصغرى ትባላለች ቀድሜ ያልኳት የضحوة ሰላትም እዛው ውስጥ ትካተታለች ማለት ይሄ ነገር ሌላም ጊዜ ልምድ ብናረገው ጥሩ ነው አላህ ላሳካለት ሰው አሁን ማነሳቸው ነገሮች ሁሉ የግድ በአሽረ ዙልሂጃ ላይ ያጠሩ ሱናዎች አይደሉም በሰዓት የበለጠ ኸይር ለመረባረብ ከፈለግን እንደው ሱናዎችን ኢህያ በማድረግ ብናሳልፍ ይሻላል ከሚል አንፃር እንጂ አዝካሩ الصباح የተለመደው አለ ያንን በማድረግም ቲላዋውንም በዛ ሰዓት ማድረግ ይቻላል ከፈጅር በኋላ ባለው ሌላው ከምን ስራቸው ኸይር ስራዎች መካከል ለሰው ኸይር ስራን ማስታወስ ይሄም ስራችን ቢሆን መልካም ነው ልጆቻችን የትዳር ጓደኞቻችን ጎረቤቶቻችን ወዳጆቻችን የምናውቃቸው ሰዎች የአሽሩ ዙልሂጃን ፈዳኢል በማስታወስ በዚክርና በዱዓ እንዲያሳልፉ ዛሬ በሶሻል ሚዲያም ጭምር ሰው ተለያየ ነገር ይለዋወጣል ከዚህ የበለጠ ከኸይር የበለጠ ምን ለዋወጣው ነገር የለም የቤተሰብም ግሩፕ ያለ ሰው በየቦታው ግሩፕ በግሩፕ ሆኗል አይደለም ግሩፑ የኸይር ይሁን ዝም ብሎ የቀልድና የዛዛታ እንዳይሆን ማለት ነው ተርሺድ المجموعات ابن ለምድ ጥሩ ነው ማለት ነው አሽሩን አንድ ላይ መጾም ከተቻለ ጥሩ ነው ካልተቻለ ዘጠነኛው ቀን እንዳንዘነጋው መጨመር ፈልገን አስሩን መምላት ካልቻልን ደግሞ ሰኞና ሐሙስ ቢያንስ ሳንዘነጋ ለማሳለፍ እንሞክር لما ثبت في الصحيحين أن النبي صلى الله عليه وسلم قال فيما يرويه عن ربي عز وجل الصيام لي وأنا أجزي به صوم የኔ ነው እኔ እከፍላለሁ ዋጋውን ይሄ ነው ብዬም ራሱ አልናገርም አይነት ይመስላል ይሄ ሌላው ኸይር መስራት ብቻ ሳይሆን ከክፉ መጠበቅንም መለማመድ አለብን ምላሳችን ከአላህ ሰዋብ የምናገኝበትን እንጂ እንዳይናገር ማለማመድ በዚክር በላ ኢላሃ ኢላላህ አላህን በማመስገን ተክቢራ በማድረግ ተስቢህ በማድረግ لا حول ولا قوة إلا بالله العلي العظيم غراس الجنة استغفار ጥሩ ንግግር ሰላምታ መለዋወጥ ሊሆን ይችላል የተጣላ ማስታረቅ ሊሆን ይችላል ብቻ ቁም ነገር የሆነ ነገር በመናገር እናሳልፍ እንጂ ካልባለ ነገር እንቆጠብ እስቲ ሁሉ ጊዜ መቆጠብ አለብን አሁንም ግን ይሄ እንደ ኮርስ ይሁነን لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس ሌላው ጾመኞችን ማስፈጠር ጾሙ ሱና ነው ተብሏል ጾመን ውለን ስናበቃ ሌላንም ማስፈጠር ከጨመርንበት ኸይር ይሆናል ሰደቃ አለ ኢፍጣር الصائم አለ ብዙ አጅር ነው የሚገኝበት ማለት ነው ያንተ አጅር አይቀንስም ወንድምህ ዘንድ ሄደ ብታፈጥር አንተ ጋር ወንድምህ መጥቶ ካፈጠረ ደግሞ የሱ አጅር እንደተጠበቀ ሆኖ ላንተም አጅር ያስከትባል ስለዚህ አንዱ ካንዱ ገበየ ማለት ነው በተለይ ደግሞ አንድ አካባቢ ያሉ አብሮ ማፍጠር መሐባውን ያጠነክራል ወኹዋውንም ያጠነክራል ያው እንግዲህ ይሄ የሚታወቅ ነገር ነው ሌላው በየቀኑ ሰደቃ ልማድ አድርገን ብንሰራ መልካም ነው እነዚህ ጥቆማዎች አስፈላጊ ናቸው እንጂ በአሽሩ ዚልሂጃ የሚያጥሩ አይደሉም በማንኛውም ሰዓት መደረግ የሚገባቸው ናቸው
በዚህ 10 ዚልሂጃ ውስጥ ከሚሰሩ ስራዎች ዋነኛው ሐጅ ነው። ሐጅ አላህ የወፈቀው ሰው ሐጅ የአላህ ጥሪ ነው። ወአዝም ፊ الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق በሰዎች ላይ ሐጅን አውጅ፣ በእግሮቻቸው እየተጓዙ ይምጡ፣ በከሱ ፈረሶቻቸውም ይምጡ። ከሩቅ መንገድ እንግዲህ ስለሚሄዱ መጎሳቆላቸውና መክሳታቸው አይቀርም፣ ቢሆንም ግን ይምጡባቸው ይላል። ዛሬ ደግሞ የተመቻቸ ነገር ነው። እየሄደ ሰው ሐጅ ላይ ችላ ብሏል። የሐጅ ጉዳይ ያው እንግዲህ ልንገነዘበውና ልንሰራበት የሚገባ ነው። በእርግጥ አሁን ጊዜው አጥሯል ስለ ሐጅ ለማውራት። የተሳካላቸውና የሄዱ ሰዎች አላህ ሐጃቸውን ይቀበለው፣ ስራቸውን ዋጋ ያለው አላህ ያድርግላቸው። እነሱም ደግሞ እዛ ቦታ ላይ ሆነው ለመላ ሙስሊማት ዱዓ በማድረግ ማስታወስ ይጠበቅባቸዋል። ሐጃቸው ደግሞ ከሪያ ከሱምዓ ስራውን ከሚያበላሽ ነገር ጥንቃቄ ሊደረግበት ይገባል። ብዙ ጊዜ ሰው አሁን ምንድነው ሐጅ ሄድና እንደ ሽርሽር ይመስለዋል። ብሎ ፎቶ መነሳት መለጠፍ በምንድነው ምን ልበላችሁ በዚህ በሶሻል ሚዲያ ሐጅም ላይ ቢዚ የሆነ ነው ሰው ያለው። ጧፍ እያደረኩ ነው አንሳኝ ብሎ ماذا ينفعك ምን ይጠቅምሃል? ረብ العالمين ዘንድ መቼም ያንተ ፎቶ አይቀርብም። የሚቀርበው የልብህ ቅንነትና የሥራ ጥራት ነው። ينال الله لحومها ولا دماؤها ولكن يناله التقوى منكم የኛ ተቅዋ ነው አላህ ዘንድ የሚቀርበው። ስለዚህ በዛ ባተለይ መሆን አይገባቸውም። ከመሄዳቸው በፊት የሐጅን ስነ ስርዓት በአግባቡ መማር፣ ከአዋቂዎች ጠጋ ብሎ መጠየቅ፣ ኦዲዮዎችን በዚህ ዙሪያ የተሰሩ ፕሮግራሞችን በትክክል ማዳመጥ፣ ልብ ከፍቶ ሰጥቶ ማለት ነው የምመክረው ምክር ነው። ዑለማዎችን መጠየቅ እንጂ ሐጅ የሽርሽር ጉዞ አይደለም፣ የዒባዳ ጉዞ ነው። እያንዳንዷ ረሱል ሰለላሁ ዐለይሂ ወሰለም ባዘዙትና ባስተማሩት መልኩ ካልተከናወነች ዋጋ አልባ ነው የምትሆነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አንድ ጊዜ በአዋጅ ነው የጠሩት ሐጀተል ወዳዕ ላይ ከነስሙ የመሰናበቻ ሐጅ ተብሎ ነው የሚጠራው። ከእንግዲህ በኋላ ከናንተም ጋር ከዱንያም ጋር ልሰነባበት ነውና አብረን ሐጅና ትግል አሳያችሁ አይነት ነው የሚመስለው። ወአሪና መናሲከና ባሉት መሰረት ነብዩላህ ኢብራሂምና እስማኤል አላህ ለነብያችን ሰለላሁ ዐለይሂ ወሰለም የሐጅ አደራረጉን አሳይቷቸው እሳቸው ደግሞ ሰሃቦቻቸውን በተግባር ያንደው ቦታ ላይ እንዴት እንደሚቆም ምን አይነት ዱዓ እንደሚደረግ እንዴት አይነት አካሄድ እንደሚከድ በዒባዳ ላይ በዱዓ ላይ በዚክር ላይ ያለውን ኢጅቲሃድ በተግባር ያሳዩ ነው የፈጸሙት።